የክልል ጤና ቢሮ ህብረተሰቡን ለማገልገል ብዙ ስራዎችን እየሰራ ነው። ከዚህ ዋነኛው የተቋማት ተደራሽነትን በተመለከተ የሰራናቸው ስራዎች አሉ። በተለይ ሆስፒታል ግንባታን፣ የጤና ጣቢያ ግንባታዎችን እና የሁሉ አቀፍ ጤና ኬላዎችን እንደዚሁ ገንብተናል። በአጠቃላይ ከእናቶችና ህጻናት አገልግሎት አንጻር ስናይ የእናቶችና ህጻናት አገልግሎት ለጤናው ሲስተም በጣም ባክቦን የምንለው የጀርባ አጥንት የምንለው ነው። ዋና ብለን እንደ ማሳያ የሚታየው ወይ ኪ ኢንዲኬተር ተብሎ የሚታየው በተቋም የሚሰጥ የወሊድ አገልግሎት ነው። በተቋም የሚሰጥ የወሊድ አገልግሎት በጨመረ ቁጥር የእናቶች ሞት ደግሞ እየቀነሰ ይመጣል። ትልቁ ነገር እሱ ነው። ከዛ አንጻር ደግሞ ስናየው አንዳንድ እናቶች ሃይ ሪስክ የምንላቸው አሉ። የግድ በኦፕራሲዮን መውለድ ያለባቸው እናቶች አሉ። ያ ብዙ አገልግሎት እየሰጠ ያለው በከተሞች አካባቢ ነው። ለምሳሌ ዲላ፣ ሶዶ፣ አርባ ምንጭ፣ ካራት፣ ጂንካ፣ ሳውላ ያን ማለት እንችላለን። በዋና ከተማዎች ማለት ነው። አዲስ ለተዋቀሩ ዞኖች ላይ ዋና ከተሞች ላይ ብቻ። ስለዚህ ያንን ማስፋፋት ማለት የእናቶችን ሞት መቀነስ ቀጥተኛ ለውጥ አለው ማለት ነው። ስለዚህ የግድ የሲኤስ ተደራሽነት ከሌለ በሲኤስ ማዋለድ ካቃተው የግድ ሪፈር ይደረጋል። የአምቡላንስ አጠቃቀም ያለውን ችግር ይታወቃል። ስለዚህ እናት ልትሞት ትችላለች ማለት ነው። ስለዚህ ያንን ለማስፋፋት ጥረቶች እያደረግን ነው። ሸምፑ ፕሮሽኒ በቃ እሷን ህይወቱን ለማትረፍ ልጁ ሚትረፍ እሷ ሚትረፍ በቃ ባለሙያ ራሳችሁ መስራት ይችላል። እነፈርማለሁ። አብዛኞቹ የወረዳ ማዕከል ያሉ ከተሞች ላይ ያሉ ናቸው። ስለዚህ ማህበረሰቡን ስናስበው የዛ አካባቢ ያለ ማህበረሰብ ተጠቃሚ ይሆናል ተብሎ ነው የሚታሰበው። ስሜ ዶክተር ሞቲ ወርቅነህ ይባላል። በቡልጊ ጤና ጣቢያ በጠቅላላ ሐኪምነት እንዲሁም በቀዶ ጥገና ማዋለድ ስልጠና ከሰለጠንኩ በኋላ ጤና ጣቢያውን ላለፉት 1 ዓመታት በእናቶችና ወሊድ ክፍል እንዲሁም በቀዶ ጥገና ሕክምና ክፍል በቀዶ ጥገና ከሰለጠንኩ በኋላ ካለፈው 5 ወር 6 ወር ጀምሮ ጤና ጣቢያው ደግሞ አገልግሎቱን መስጠት ከጀመረበት ሰዓት ጀምሮ በቀዶ ጥገና ሐኪምነት እያገለገልኩ እገኛለሁ ማለት ነው። ኮርድ ፕሬዘንቴሽን ወይንም እንግዲህ ልጁንና የህፃን ልጁን የሚያገናኘው የእምብርት
የእምብርት ቀድሞ መምጣት በሚያጋጥምበት ወቅት አንድን እናት በቀዶ ጥገና በማዋለድ የልጁን ሕይወት ለማትረፍ እናቶችን እያገዙ ይገኛለሁ። ይሄ ደግሞ በዓመት ከምናዋለደው ከ250 ሺህ በላይ ወሊድ ይከሰታል እኛ ክልል ላይ። ከዚህ አንጻር ስናየው በርከት ያሉ ሰዎች ይሄ አገልግሎት ሊያገኙ እንደሚገባ ይታሰባል ማለት ነው። በአጠቃላይ እንደ ክልል ባሉን ተቋማቶች ከ3 ከ4 ሚሊዮን በላይ ሰዎች ሊገለገሉበት እንደሚችሉ ታሳቢ ይደረጋል ማለት ነው። ምን ችግር አለ? በቃ እንግዲህ ተስፋነሽ ትላንት ለመጀመሪያ ጊዜ የወለደች እናት ናት። ከእርግዝና ጊዜ ገደብ ከጊዜ ገደብ በማለፍ ጋር ተያይዞ የእንሽርቷ ውስጥ በሚከሰት የህፃን ልጅ የሰገራ ከመታፈኑ ጋር የሚሆን የማስፔሬሽን ያልኳችሁ እሱ ጋር ተያይዞ ይሰራንላት ነው ቀዶ ጥገና። አሁን በጥሩ ሁኔታ ላይ ትገኛለች እንደምታዩት ነው። አገልግሎቱን አገኙ ማለት ገጠር አካባቢ ላይ ሲኤስ ተሰራ ማለት ያቺ እናት የሲኤስ አገልግሎት ባታገኝ ኖሮ ትሞታለች ነው። ሌላ ትርጉሙ እሱ። ለመሞትም እችላለሁ። እዚህ ቅርብ በመሆኑ በጣም ደስ ብሎኛል። በኦፕራሽን 2 ልጅ ወልጃለሁ። ከዛ እዚህ በማውጣቱ ደስ ብሎኛል። እነሱም በጣም አመሰግናለሁ። ከኛ ጋር እየዋሉ እያደሩ መድኃኒት እየሰጡ ሁላችሁንም አመሰግናለሁ እነሱን። በቡልጊ ጤና ጣቢያ በአጠቃላይ ወደ 37 የሚጠጉ የተሳኩ በቀዶ ጥገና የማዋለድ አገልግሎቶችን በጎፋ ዞን ገዜ ጎፋ ወረዳ በቡልጊ ከተማ አስተዳደር ስር በሚገኘው በቡልጊ ጤና ጣቢያ መስጠት ችለናል። ወደ 150 ሺህ የሚጠጋ ፖፑሌሽን ይኖራል ብለን እንገምታለን። ከዛ ውስጥ ብዙ እናቶች ነፍሰ ጡሮች ይገኛሉ። እኚህ ነፍሰ ጡር እናቶች ከዚህ ቀደም ሳውላጣ አጠቃላይ ሆስፒታል ነበር ይህን አገልግሎት ማግኘት የሚችሉት። በዚህ ሰዓት ግን በእኛም በቀዶ ጥገና ማዕከላችን ብዙም ርቀው ሳይሄዱ ከመኖሪያ ቦታቸው ይህንን አገልግሎት ማግኘት ችለዋል ማለት ነው። ስሜ ዶክተር ፍራኦል ግርማ ይባላል። ጠቅላላ ሐኪምና ሲሞክ ሰልጥኛለሁ። የምሰራው ጨረለክቱ ጤና ጣቢያ ላይ ነው። እንግዲህ ይሄ ጤና ጣቢያ ኦአር ብሎክ ኦልሬዲ እኔ ሰልጥኜ ከጨረስኩ ማለት ስልጠናው በአክሲስ በሚባል ድርጅት ነበር የተደረገልንና ወደ 6 ወር ገደማ ሰልጥነናል። 2 ሳምንት አዲስ አበባ ላይ ወደ 5 ወር አካባቢ ኮይ ሴንተር አርባ ምንጭ ሆስፒታል ላይ ነው ሰልጥነን የመጣ ነው። ስልጠናውን ስንሰራ ያው ብቁ ሆነን የመጣ ነው። ዶክተር ምናሴ ዮሐንስ እባላለሁ። ከወላይታ ዞን ጉኖ ጤና ጣቢያ የኦአር አስተባባሪ ነኝ። ሰርጀሪ እና ሲኤስ ምናምን እንሰራለን። እዚህ ማይነር ሰርጀሪዎችንም እንሰራለን እና እስካሁን የተሰሩ እናቶችም ደህና ናቸው፣ ህጻናትም ሁሉም በጤና ናቸው ያሉት። በዓለም አቀፍ ጤና ድርጅት ስሌት ደግሞ ወሊዶች እስከ 15% የሚሆኑት ቀዶ ሕክምና ያስፈልጋቸዋል የሚል አለ። ስለዚህ እንደ እድገት ሁኔታ ከ5 እስከ 15 ነው። እኛ በማደግ ላይ ያለ አካባቢ ስለሆነ የማህበረሰቡ ግንዛቤ በርካታ ነገሮች ስላሉ ከ10 እስከ 15% ሊደርስ ይችላል ተብሎ ይታሰባል ማለት ነው። ወሊዶች ቢያንስ በኦፕራሲዮን ይሆናሉ የሚለው ላይ እኛ ገና 5% ላይ ነን። ያ አብዛኛው ደግሞ በከተሞች ነው ያለው ማለት ነው። ሆስፒታል ሌሎች አማራጮች አሉ ከተማ ላይ። ጂንካ ላይ ሆስፒታል ብትቸገር ጋዘር ትሄዳለች። እዚህ አክሰሱ ይኖራል፣ ተደራሽነቱ ነው። ግን ሩቅ የሆነ ቦታ ላይ አንድ አርብቶ አደር አካባቢ ላይ ቢሆን ተደራሽ ያልሆነ ሩቅ ዞኖች ላይ ያሉት ነገሮችን ብናያቸው ግን ሰርቪሱ በጣም አስፈላጊ እንደሆነ ነው የሚያሳየው።